ሰመር ብዙ ቪዲዮዎች ልከሽልኛል። አንደኛው ይሄንን ነው። ሌላ ደግሞ ጃኬቶችን የላክሽልኝ ይብላኝ ላንቺ። ያው ይሄንን ኦርደር አድርጌ ያለው ብዬሻለው። በጣም ነው የወደድኩትኝ። ወገባችሁን ለሚያማችሁ ሰዎች በጣም ቆንጆ ነው። ንገሪኝ ምናምን ብላኝ ነበረ ማለት ነው። ጊዜ ስላላገኘው ነው ያልሰራሁትኝ እንጂ እውነት ለመናገር በጣም ወድጃለሁ። በጣም ነው ማሳጅ የሚያደርገው። በቃ እኔ ሁሌ ማታ ማታ ድሮ በቃ አልጋ ላይ ሲሄድ ምናምን በጣም እየደበረኝ ማለት ነው። አሁን ግን በዚህኛው ማሳጅ እያደረግኩኝ አንዴ አንገቴን አንዴ ወገቤን ብቻ ሙሉ ላይክ የማያሽበት ቦታ የለውም። ጌታን ከወገብ በላይ ማለት ነው። እና በደንብ አድርጎ ነው የሚያሸው። ውፋ የምን ባል ሚስት መለመን ነው እናቴ። የእውነቴን ነው የምላችሁ። ሚስት ባል ብቻም ሳይሆን እንደዚህ በቃ ወገባችሁ ለሚያማችሁ ሰዎች፣ ብዙ ሰዓት ቁጭ ለምትሉ፣ አሁን ለምሳሌ ኦፊስ ውስጥ ራሱ ለምትቀመጡ ሰዎች፣ ታክሲ ለምትነዱ ሰዎች፣ ምክንያቱም ቁጭ ብላችሁ ነው የምትሉት እና ማሳጅ ያስፈልጋችኋል። የምሬ ነው የምላችሁ። ሁላችንም ማሳጅ ያስፈልገናል። እኔም ቤት ውስጥ ተዘብዝፌ ስለምውል ቤት ውስጥ የምትቀመጡ ሰዎች ይሄ ነገር ለሁሉም ሰው ያስፈልገናል። በተለይ አሜሪካ ያለን ሰዎች እንዳለ ወገባችንን እየታመምን ሰዎች ነን። አይ ዶንት ኖ ዩሮፕ ያላችሁን አላውቅም። የአሜሪካ ሰው ግን እንዳለ በሽተኛ ነው ወገቡ። ስራ ቦታ ቆመን ነው የምንውለው። ይሄ ገላግሌ ነው። የእውነቴን ነው የምላችሁ፣ ገላግሌ ነው። ብሩም ትንሽ ነው ከህመማችሁ አንጻር ማለት ነው። ጋይስ ኦርደር አድርጉት። እኔ በጣም ነው ኢንጆይ ያደረግኩት። ሰመር ቴንኪው ሼር ስላደረግሽኝ። ግን አንቺ ከማለትሽ በፊት ነው ኦርደር ያደረግኩት። ባይሆን ሁለት ጃኬት አስገዛሽኝ። ያው ብሩ በጣም ርካሽ ስለሆነ $30 ያንን የመሰለ ጃኬት እንደማላገኘው አውቃለሁ፣ የትም ቢሆን ማለት ነው። ኦርደር አድርጌያለሁ፣ አሳያችኋለሁ ጋይስ ሲመጣ። ትላንትና ነው ልጅቷ የላከችልኝ፣ ወዲያውን ኦርደር ያደረግኩት። ይሁትማ እንዲህ ነው እሸትም ያደረጋችሁ ወይ በቃ ማሳጅ ቤት የገባችሁ ነው የሚመስላችሁ ጌታን። ኤኒዌይ እኔ በጣም ወድጃለሁ፣ ኢንጆይ አድርጌያለሁ። ከፈለጋችሁ ሊንኩን ከስራ አስቀምጥላችኋለሁ፣ ኦርደር ማድረግ ትችላላችሁ። በእውነት የምሬ ነው የምላችሁ፣ በጣም ነው የሚያስፈልጋችሁ። በእኔ ይሁንባችሁ። በቃ ገላግሌ ነው። በጣም ነው የሚያሸው። በቃ እኔ ሰላሜ ነው የሰጠኝ። ኖርማሊ እኔ ወገቤ በጣም ስለሚያመኙን አላውቅም። አይ ዶንት ኖ በእንትን መቀለድ አልፈልግም። ለነገሩ እኔ ህመም ነገር ማይ ጋድ እስከ ዛሬ በጣም በቃ ሌዚ ነበርኩኝ። አሁን ብዙ ምግብ ራሱ ቢብሎኛል ዛሬ ዶክተሩ ማለት ነው። ገና ብዙ ምግብ መብላት ይጠበቅ